300 ሚሊዮን ፎሎወር ያለው ዕውቁ ዩቲዩበር ሚስተር ቤስት ይሄ ያለፈው ሳምንት አንድ አስደንጋጭ ክስተት ገጥሞታል። ከተወሰነ ወራት በፊት ለራሱ ዩቲዩብ ፕሮግራም የሚሆን አንድ ቻሌንጅ ይዞ መጥቶ ነበር። ቻሌንጁም ይሄ ማጂድ የሚባልን ሰው ኦቨርዌት ነው በአንድ ዓመት ጊዜ ውስጥ 45 ኪሎ መቀነስ ከቻለ $250,000 ሽልማት እንደሚሰጠው ቃል ገብቶ ፕሮግራሙን ይጀምራል። የተሟላ የስፖርት ቁሳቁሶች ያሉት አንድ የስፖርት ጂምም አዘጋጀለት። ምግብም ኪሎን ለመቀነስ የሚረዳውን የተመጣጠነ ምግብም እንዲያቀርቡለት እሱንም አዘጋጀለት። ከዚህ ሁሉ ነገሮች ሁሉ ደግሞ የበለጠው ዋነኛውን ኮች ወይንም አሰልጣኝም ምርጥ አሰልጣኝ ዎል ይባላል እሱንም አዘጋጀለት። ባሳለፉት 3 ወራት ዎል ኮቹ ማለት ነው እና ማጂድ በጣም ደስ የሚል ግንኙነት ነበራቸው። አንዳንድ ጊዜ የቤተሰብ ያህል ግንኙነት ሁሉ ፈጥረው ነበር። በኪሎም ደረጃ ጥሩ የሚባል ኪሎ መቀነስ ችሎ ነበር። ከአሰልጣኙ ጋር 3 ወር ያህል ደስ የሚል ጊዜ ካሳለፉ በኋላ ዎል ቤተሰብ ጥየቃ ወደ ቤቱ ይሄዳል። እዛም ከሄደ በኋላ በሚያሳዝን ሁኔታ አልተመለሰም እና የዚህን አሳዛኝ ክስተት ለማጂድ እንዴት እንደሚነግሩትና ማጂድም የዚህን ምርጥ ወዳጁን መጥፎ አጋጣሚ ሲሰማ እንዴት ስሜታዊ ሆኖ እንደሚያለቅስ ተመልከቱ። ይሄ የሱ ክስተት ይሄንን የሐዘን አገላለጹን በ24 ሰዓት ውስጥ ከ100 ሚሊዮን ሰው በላይ አይቶታል። በጣም በሚገርም ሁኔታ ይሄ ቪዲዮ ተሰራጭቷል። እስኪ እዩት። በጣም ነው ልብ የሚነካው። እኔ ልቤን ነክቶኛል። ተመልከቱት። Yo. Hey, I'm fired. No. This is bad. No, I wish.